ሰላም ጤና ይስጥልኝ የተከበራችሁ የዚህ ቻናል ተከታዮች እንደምን ቆያችሁ? ዛሬ ደግሞ በአዲስ ክፍለ ጊዜ በአዲስ ቪዲዮ በአዲስ ኮርስ ተገኝተናል ማለት ነው። የዛሬው ኮርሳችን ሲቪክስ ነው። ሞራል እንደ ሲቪክ ኤዱኬሽን ተብሎ የሚሰጠው በዩኒቨርሲቲ ፍሬሽማን አንደር ግራጁዌት ክላስ ከሚሰጡ 14ቱ ኮርሶች መካከል የመጀመሪያው እና ዋነኛው ሲሆን በዚህ ኮርስ ስር የተለያዩ ሀሳቦችን እያነሳን በዚህ ክፍለ ጊዜ በሲቪክስ ኮርስ እንቆያለን ማለት ነው። ወደ ኮርሱ ከመግባቴ በፊት ትንሽ ነገር ለዚህ ኮርስ ያለኝ ምልከታ እና ከብዙ ተማሪዎች ያላቸው ምልከታ ምን ይመስላል የሚለው በዚሁ ስር ለእናንተ ማስቀምጥላችሁ ይሆናል ማለት ነው። በአጭሩ ሲቪክ ሞራል ኤዱኬሽን የሚባለው በዩኒቨርሲቲ ደረጃ የሚሰጠው ሲቪክስ እኛ ድሮ በሃይስኩል ደረጃ እየተማርን ከመጣኑ ሲቪክስ ጋር በፍጹም የማይገናኝ ነው ማለት ነው። ለምሳሌ እኛ በሃይስኩል ደረጃ ላይ ለምሳሌ ያው ከ5ኛ ክላስ ጀምረን እስከ 12ኛ ክላስ ድረስ የተማራችሁ ተማሪዎች ልትኖሩ ትችላላችሁ። ሲቪክስን ፈጽሞ ከዛ የተለየ ሲሆን ደግሞ አሁን ደግሞ በአዲሱ ስርዓት የመጣ ሲቲዝንሺፕ ተብሎ ከሚሰጠው ከዚህ በሃይስኩል ደረጃ ከሚሰጠው ሲቪክስም የተለየ ሲቪክስ ነው ማለት ነው። ለምሳሌ ድሮ የነበረ ሲቪክስ የሚታስታውሱ ተማሪዎች ካላችሁ ለምሳሌ ድሮ እናንተ አሁን ለምሳሌ ይህን እያያችሁ ያላችሁት 5ኛ፣ 6ኛ፣ 7ኛ ክላስ ብሎም 9ኛ ክላስ አካባቢ የተማራችሁ ሲቪክስ ለምሳሌ ቻፕተር 1 ላይ ዴሞክራሲ፣ ቻፕተር 2 ላይ ሩል ኦፍ ሎው ምናምን ብሎ እስከ ቻፕተር 11 12 ድረስ ያለው ሲቪክስ ነው አይደለ? በተለምዶ እየተማርን የመጣ ነው ካሪኩሌሙ ከመቀየሩ በፊት እና እንደዚህ አይነት ሲቪክሶች አይደለም። ይህ ሲቪክስ በጣም የተለየ ነው። ሞር እዚህ ጋር ምንድነው የሚጠይቀው? አቴንሽን ይፈልጋል። ብዙ ጥልቁ ማሰብን የሚጠይቅ ነው ማለት በጣም አከራካሪ ነው። ይህ ሲቪክስ ማለት በፍሬሽማን ላይ የሚሰጠው ይህ ሲቪክስ አከራካሪ ነው። ቁጭ ብላችሁ ብዙ ጊዜ እንድታጠፉ የሚፈለግ አይነት ቢሆንም ትምህርቱ ያን ያክል ተማሪዎች እንደሚያካብዱት የሚካበድ ነገር አይደለም። በጣም ቀለል ያለ ቲዎሪዎች የሚበዙበት ነው። የተለያዩ ቲዎሪዎች አሉ የተቀመጡ ቲዎሪዎች ቻፕተር 2 ቻፕተር 3 ቻፕተር 4 እያላችሁ ስትሄዱ ቲዎሪዎች አሉ የተለያዩ የተቀመጡ ቲዎሪዎች። እነሱን ነው በቃ ቲዎሪዎች ዋና ዓላማቸው ምንድነው የሚገልጹት ጽንሰ ሀሳባቸው ምንድነው የሚለውን ቲዎሪዎችን ከተረዳችሁት በጣም ቀለል ያለ እንትን ትሰራላችሁ ብዬ እኔ አምናለሁ። እና ብዙ ቲዎሪዎች የሚበዙ ቢሆኑም የእነዚህ ቲዎሪዎች ደግሞ እያንዳንዳቸው የሆነ የሚያከራክሩበት መንገድ አይጠፋም ብዬ ነው የማስበው። እና ሞር አቴንሽን እየሰጣችሁ ማለት ይህንን ሲቪክስ ኮርስ ለማንበብ ስትጀምሩ አቴንሽን ሰጥታችሁ ብታነቡ ትላለሁ። ይህ ቻፕተር 1 በጣም ቀላል ነው። ቱ አካባቢ ስትገቡ ትንሽ እንትን ይላል። አቴንሽን ሰጥታችሁ እንትን ካላችሁ ትወጣታላችሁ ማለት ነው። ዛሬ ቻፕተር 1 ላይ ሲቪክስን እናያለን ማለት ነው። ስለ ሲቪክስ አንዳንድ ነገር በዚህ እንትን ካላችሁ ቻፕተር 1 አንደርስታንዲንግ ዘ ሲቪክስ ኤንድ ኤቲክስን እና ሲቪክ ምንም ማለት እንደሆነ ያው እነዚህ ሁለቱም ቃላቶች እናንተ አዲስ አይደሉም እንደማስበው ከሆነ እናንተ አዲስ አይደሉም። እና ሲቪክስ ማለት ራሱ ምን እንደሆነ እና ኢቲክስ የሚባሉና ከኢቲክስ ጋር ሪሌት የሚያደርጉ ቋንቋዎች ሪሌት የሚያደርጉ ነገራቶች አሉ። እነሱም በብዛት በዚህ ቻፕተር 1 ላይ እናያለን ማለት ነው። እነዚህን ነው በቃ ሲቪክስን ኢቲክስን እና ሞራሊቲን ነው በዚህ ቻፕተር ስር ላይ እኛ የምናየው በብዛት ማለት የምናያቸው ቻፕተር 1 በጣም ትንሽ ነው። በዛ ላይም በጣም ቀለል ያለ ሲሆን እኛ የምናነሳቸው ሀሳቦች ከነዚህ ሶስቱ ብዙም ባልዘለለ ሁኔታ ነው የምናያቸው ማለት ነው። ሲቪክ ኤዱኬሽን ማለት ምን ማለት ነው? መጀመሪያ ከመግባታችን በፊት ሲቪክ ኤዱኬሽን የሚባለው ወይም የሲቪክስ ትምህርት ምን ማለት ነው? ለምንድን ነው የወጣው? የሲቪክ ትምህርት የሚባለው እንዴት ነው የወጣው? መጣጡ በሀገራችን ሆነ በተለያዩ አቅጣጫዎች የሲቪክ ኤዱኬሽን አመለካከት የስሙ ስያሜው ራሱ እንዴት ተሰጠ የሚለውን ታች ላይ እናያለን ማለት ነው። ሲቪክ ኤዱኬሽን ስናይ ሁማን ቢንግስ ሃቭ ቱ ሪስፔክት ሰርተን ፋንዳሜንታል ፕሪንሲፕልስ ኤንድ ቫልዩስ ቱ ሊቭ ቱጌዘር። አሁን እንደምናውቀው የሰው ልጆች የተለያዩ የሰው ልጅ በማህበራዊ ሁኔታ በፖለቲካዊ በኢኮኖሚያዊ ሁኔታ የተለያዩ የተቀመጡ ማህበረሰብ ራሱ ያስቀመጠው ፕሪንሲፕሎች አሉ። ሰዎች ሁሉ ተስማምተው ያወጡበት እነዚህ ፕሪንሲፕሎች አሉና አንድ ሰው ከነዚህ ማህበረሰብ ጋር ተግባብቶ ለመኖር የግድ የነዚህ የማህበረሰብ ውስጥ የወጡ ፕሪንሲፕሎችን ማክበርና አክሰፕት ማድረግና እነዚህን ፕሪንሲፕሎችን ሪስፔክት ማድረግ አለበት ነው ማለት ነው። ለምሳሌ እኔ አሁን ኢትዮጵያዊ ነኝ። በዚህ ሰዓት አሜሪካ ሄጄ ቪርጂኒያ ላይ ቢቀመጥ አሜሪካ ቪርጂኒያ ስቴት ላይ ቢገባ የግድ ከቪርጂኒያዎች ጋር ለመኖር ወይም ከአሜሪካውያኖች ከቪርጂኒያ ስቴት ጋር ተግባብቼ ከዛ ሰፈር ጋር ካሉ ሰዎች ጋር ሶሻል የሆነ እንትኖችን ለመፍጠር የተለያዩ ነገሮችን ከነሱ ጋር ለመካፈል እነሱ የተስማሙት የራሳቸው የሆነ ስታንዳርድ አለ፣ የራሳቸው የሆነ ቫልዩ አሉ። እነዚህን ቫልዩዎችን የግድ ምንድነው ሪስፔክት ማድረግ አለብኝ፣ መቀበል አለብኝ ማለት ነው። አንድ ሰው ከሌላ ማህበረሰብ ጋር አንድ ሰው ከማህበረሰቡ ጋር ለመኖር የግድ ማህበረሰቡ አምኖና ተማምኖበት ያወጣውን ያንን ህግ ሆነ ሩሎችን የተለያዩ ስታንዳርዶችን ማክበር አለበት ማለት ነው።
ጆን ስቱዋርት ሚል የሚል ሰው አለና ይሄ ሰውዬ ጆን ስቱዋርት ሚል የሚባለው ሰውዬ በብዛት በዚህ በሲቪክስ ላይ ወደፊት ሲታዩ በብዛት ከተለያዩ ቲዮሪዎች ጋር ከሲቪክስ ጋር ብዙ የሚነሳ ሰው ነውና ይሄ ጆን ስቱዋርት የሚለው ምን ይላል? ፕሮግሬሲቭ ኤንድ ፒስፉል ሴቲንግ ሳብሲስትስ ኢን ጊቨን ሶሳይቲ አስ ፋር አስ ሶሳይቲ ዴቨሎፕስ ዘ ኳሊቲስ ኦፍ ኢትስ ሜምበርስ ኤንድ ጀነሬትስ ጉድ ሲቲዝንስ አንድ ሶሳይቲ መካከል በአንድ ማህበረሰብ መካከል የሆነ ሰላም የሚመጣው የሆነ ለውጥ የሚመጣው መቼ ነው የሚባል ከሆነ በአንድ መንገድ ነው። እሱም የተጣራን ወይም የተማረ ሊሆን ይችላል። የተጣራ የአንድ ማህበረሰብ መንበር ወይም አካል ሲኖርና የተማሩ ሲቲዝኖች እና ጉድ የሆኑ ጥሩ የሆኑ አመለካከት ያላቸው ሲቲዝኖች ሲኖሩ በአንድ ሶሳይቲ መካከል ሰላም፣ የተለያዩ ፕሮግሬሲቭ የሆኑ ለውጦች ሊመጡ ይችላሉ ብሎ ነው ጆን ስቱዋርት ሚል ያስቀመጠው ማለት ነው። በአንድ ማህበረሰብ መካከል ሰላምና ለውጥ ሊመጣ የሚችለው የተለያዩ በማህበረሰብ ክፍላት ውስጥ የተጣሩ ወይም የተማሩ ሊሆን ይችላል የሆነ የተጣሩ ኳሊቲ ያላቸው መንበር ሲኖሩና የሆነ ጥሩ አመለካከት ያላቸው ጥሩ መልካም የተባሉ ዜጎች ሲኖሩ ነው በአንድ ማህበረሰብ ውስጥ ሰላም የሚኖረው ብሎ ነው ስቱዋርት የሚያስቀምጠው ማለት ነው ጆን። ሌላው ደግሞ አሪስቶትል ምን ይላል? አሪስቶትልም እንደምናውቀው ብዙ በፍልስፍና የሚታወቅ ሰው ነው እና እንደነገርኳቸው ይሄ ሲቪክስ የሚባለው ስፔሻሊ በፍሬሽማን አንደር ግራጁዌት ክላስ ላይ የሚሰጠው ይሄ ሲቪክስ ኮርስ ብዙ ከፊሎሶፊ ጋር የሚገናኝ ነው። ሲጀመር የሚነሱ ሀሳቦች የራሱ የፊሎሶፊዎች ሀሳብ ነው። ከፍልስፍና ጋር ብዙ ይገናኛል እና አሪስቶትልም በዚህ ጋር አስቀምጧል የራሱን ሀሳብ። ሲቲዝንስ ኦፍ ስቴት ሹድ አልዌይስ ቢ ኤዱኬትድ ቱ ስዊት ኮንስቲቱሽን ኦፍ ስቴት። ምን ይላል አሪስቶትል? በአንድ ሀገር ውስጥ በአንድ ሀገር መንግስት ውስጥ ዜጎች የተማሩ መሆን አለባቸው። ምክንያቱም በአንድ ሀገር ውስጥ ያለው ኮንስቲቱሽን አለ። ይህንን ኮንስቲቱሽን ወይም ህገ መንግስትን በጥሩ ሁኔታ ለማካሄድ እና ሰዎች ደግሞ የተማሩ ሰዎች ሲኖሩ ይህንን ኮንስቲቱሽንን የማክበርና የመቀበል ሁኔታው እየጨመረ ይሄዳል። ሶ በአንድ ሀገር ውስጥ በአንድ ሀገር መንግስት ውስጥ የግድ የተማሩ ሰዎች ያስፈልጋሉ ብሎ ነው አሪስቶትል የራሱን ሀሳብ የሚያስቀምጡ ማለት ነው። ዲፍረንት ተርምስ ዩዝድ ቱ ዲስክራይብ ዘ ኤዱኬሽናል ኤክስፒሪየንስ ኦፍ ዲስ ዊዝ ዘ ታስክ ኦፍ ዴቨሎፒንግ ዴሞክራቲክ ማይንድ ሲቲዝንስ። የተለያዩ የሆነ ከትምህርት ጋር የተለያዩ የተገናኙ ኤክስፒሪየንሶች በሲቪክስ ወይም የሆነ ጥሩ ሲቲዝን በማፍራት ላይ ወይም ዲሞክራሲን ያውቁና በዲሞክራሲ ያደጉ ህዝቦችን ለማፍራት ሲባል ሲቪክስን በተለያዩ ሁኔታ እየተነተኑ በተለያየ እንትን ላይ እየተነተኑ ሀገራት በሚስማሙባቸው እንትን ላይ ሲቪክስን እየተረጎሙ በየሀገራቸው ይቀበላሉ ማለት ነው። ለምሳሌ ኢትዮጵያ ላይ ሲቪክስ እንደ ኢቲካል ኤዱኬሽን ነው የሚባለው አይደለ? ሲቪክስ እንደዛው የተለያዩ ሀገራቶች ሲቪክስን የሚደረዱበት የራሳቸውን አመለካከትና ይህንን አመለካከት ደግሞ ያመነጩበት የራሳቸውን ምክንያት አሉ ማለት ነው። ለምሳሌ እነዚህ ሳውዝ አፍሪካኖች እንዴት ነው ምንድነው ሲቪክስን እንዴት ነው እንደሚቀበሉት? ሲቪክስን ራይት ኦፍ ኤዱኬሽን ወይም የራይት ኤዱኬሽን ብሎ ነው ሳውዝ አፍሪካኖች ሲቪክስን የሚቀበሉት። ምክንያቱም ለምንድን ነው የሚመስላችሁ? ለምሳሌ ምክንያቱም እስቲ ገምቱ። ለምንድን ነው ሳውዝ አፍሪካኖች የራይት ኤዱኬሽን ብሎ ሲቪክስን የሚጠሩት? ምክንያቱም መሰላችሁ እንደምታውቁት በአፍሪካ ላይ በአፍሪካ ላይ ብሎም በሳውዝ አፍሪካ ላይ በተለይ በሳውዝ አፍሪካ ላይ የሆነ እንትን ግጭት ተነስቶ ነበር በጥቁሮችና በነጮች መካከል። እሱም ደግሞ አፈርቴድ ተብሎ የሚጠራ አለ። ኔልሰን ማንዴላ ከመጣ በኋላ ይሄ ነገር እንትን ብሏልና አፈርቴድ የሚባል ነገር አለ። ይሄ አፈርቴድ የሚባለው ነገር ሞር ምንድነው ለነጮች የሆነ በብዛት የሆነ መፍትሄ የሚሰጥ ሲሆን ጥቁሮችን እንደ ህዝብ እንደ ዜጋ የማይቆጥር አይነት እንትን ነው ቲዮሪ ነውና ይሄ አፓርታይድ የሚባለው ከተፈጠረ በኋላ በሳውዝ አፍሪካ ውስጥ ዜጎች በሁለት ተካፈሉ። ነጮች በሚቀበጡበት ወይም ነጮች በሚሄዱበት መንገድ ላይ ጥቁሮች መሄድ አይችሉም። ነጮች ከፊት ለፊት እየመጡ ከሆነ ጥቁሮች ምንድነው መንገድ ይሰጣሉ ለነሱ። ሲጀመር መኪና ውስጥ ከተቀመጠ ለምሳሌ ማዘር ትሬዛ ተብላ የሚጠራ በእነዚህ በራይት ዙሪያ የምትነሳ ሴት አለችና ካስታውሳችሁ ከ11ኛ ክላስ ሲቪክስ አካባቢ ነው የምትሆኑና ማዘር ትሬዛ የሚባል ሴትዮ በእንደዚህ አይነት ነገር ላይ ተጠቅታ ነበረችና እንደዛ ነው። በአፍሪካ ላይ በሳውዝ አፍሪካ ላይ ጥቁሮችና ነጮች በአንድ ላይ እይታ የላቸውም። አንድ አይነት እይታ የላቸውም። ጥቁሮች መፍትሄ የላቸው። ሲጀመር ነጮች የፈለጉትን ነገር ሊያደርጉ ይችላሉ። ነጮች ሲያወሩ ዝም ማለት አለባቸው። ነጮች የሚቆሙበት ቦታ መቆም የለባቸው። ሶ ሲቪክስን ይሄንን ለመቅረፍ ሲባል ሲቪክስን እነዚህ ሳውዝ አፍሪካኖችን ሲቪክስ ለሳውዝ አፍሪካ ኢንትሮዲዩስ ያደርጉ ምን ብሎ ነው የሰየሙት? ራይት ኤዱኬሽን ወይም የመፍት ትምህርት ወይም የመፍት ኤዱኬሽን ብሎ ነው እንትን ያሉት። ይሄ መፍት ለሁሉም ሰው አንድ ነው መፍት የሚባለው ነገር ለማስተማር ዜጎችን ዲሞክራቲክ የሆኑ ዜጎችን ለማብራት ሲሉ ሲቪክስን ምንድነው ራይት ኤዱኬሽን ብሎ ነው የተነተኑት ማለት ነው። ሌላ ደግሞ ሲቲዝንሺፕ ኤዱኬሽን በዩኤስኤ እና በጀርመኒ ምንድነው የሚባለው? ሲቲዝንሺፕ ኤዱኬሽን ይባላል እና እነዚህም የራሳቸው የሆነ ምክንያት አላቸው።
የዜግነት መብት ለምሳሌ በዚህ በአሜሪካ ላይ በብሪቲያን ቅኝ ግዛት ከተያዘች በኋላ ዜጎቹ እንትን ተብሎ ነበር። አያቸው አይደለ? ብዙ እንትኖች ተነስቶ ነበር። ይሄንን ምንድነው ሲቲዝንሺፕ ወይም ከዛም በመቀጠል ደግሞ በአብርሃም ሊንከን ጊዜ የተነሱ ሳውዝና ኖርዝ ተብሎ ተከፋፍላ ነበር። አያችሁ አይደለ? ብዙ እንትን ተፈጥሮ ነበር እና ይሄንን በማስመልከት ምንድነው ብሎ ሲቲዝንሺፕ ኤዱኬሽን ብሎ በአሜሪካ በጀርመን እንትን ብሎ ነበር ማለት ነው። ሌላው ደግሞ ሲቲዝንሺፕ ኤንድ ካራክተር ኤዱኬሽን ሲንጋፖር ላይ ሲቲዝንሺፕ እና ካራክተር ብሎ ነው የሚጠሩት እና ለምንድነው እነዚህ ሲንጋፖራውያን ሲቲዝንሺፕ ኤንድ ካራክተር ብሎ የሚጠሩት ካላችሁኝ እንደምታውቁት ሲንጋፖር በዓለም አቀፍ ደረጃ እንዴት ነው? በዓለም አቀፍ ደረጃ አደንዛዥ እጽ በመጠቀም በጣም የምትታወቅ ሀገር ነች ማለት ነው። በዓለም አቀፍ ደረጃ ላይ በጣም አደንዛዥ እጽ በማዘዋወር አደንዛዥ እጽ በመጠቀም ምናምን በጣም ታዋቂ ሀገር ናት እና ይህንን ለመቅረፍ ሲባል ካራክተር የሆነ ጉድ ካራክተር ያላቸው ጥሩ የሆነ ካራክተር ያላቸው ዜጎችን ለማፍራት እነዚህ አይነት ነገሮችን ለመቅረፍ ሲባል ሲንጋፖራውያኖች የራሳቸው ሲቪክስ ኤንድ ካራክተር ኤዱኬሽን ብሎ ሰይመዋል ማለት ነው። ሀገራችን ኢትዮጵያ ደግሞ ሲቪክስ ኤንድ ኢቲካል ኤዱኬሽን እና ኢቲካል ኤዱኬሽን ተብሎ ኢትዮጵያ ላይ እንትን ይላል እና እንዴት ነው ይሄን ሲቪክስ እና ኢቲካል ኤዱኬሽን የሚባለው? ሲቪክስ የሚባለው መጀመሪያ መረዳት አለብን እኛ። ሲቪክስ የሚባለው ስለ ዴሞክራሲ፣ ስለ ራይት እና ስለ ሪስፖንሲቢሊቲ የሚያጠነጥን ነገር ነው። እንደምናውቀው ብዙ የኢትዮጵያ መሪዎች ብዙ የኢትዮጵያ አገዛዝ የነበረው በጭቆና ነበር አይደለ? እነዚህ መንግስቶች የሚገዙት ራሱ በጭቆና ነው። ዜግነት የሆነ ስሌብ ስላለው የሆነ ዜግነት የሚሰጣቸው ራሱ በጣም አናሳ ነበሩ። አያችሁ አይደለ? እነዚህን ለመቅረስ ሲባል ደግሞ ኢትዮጵያ የራሷን ሲቪክ ኤንድ ኢቲካል ኤዱኬሽን ብላ ሰየመችው ማለት ነው። ሞስት ሳይትድ ዲፊኒሽን ኦፍ ሲቪክ ኤዱኬሽን ላይ ከጠቀስኳችሁ ባሻገር ሲቪክስ የሚታዩበት የራሱ የሆነ መንገድ አለውና ይሄን እንዴት ነው ሲቪክስ የሚባለው? አን ኤዱኬሽን ዛት ስታዲስ አባውት ራይትስ ኤንድ ሪስፖንሲቢሊቲ ኦፍ ሲቲዝን ኦፍ ፖለቲካሊ ኦርጋናይዝድ ፒፕል የሆነ በፖለቲካዊ የተቀናጁ ሰዎች ወይም ማህበረሰብ አለ ብለን እናስብ እና ይህ ሲቪክስ የሚያጠናው የነዚህን በፖለቲካዊ ዘርፍ ወይም በፖለቲካሊ የሆነ የተቀናጁ ሰዎች ለነዚህ መፍታቸውና ኃላፊነታቸው ምንድን ነው የሚለው የሚያጠና ነው ብሎ ነው የሚያስቀምጠው ማለት ነው። ይህ የሚያጠናው የሆነ በፖለቲካሊ ኦርጋናይዝድ ወይም የሆነ ፖለቲካሊ የተቀናጁ ሰዎች አሉ ብለን እናስብና ለነዚህ የነዚህ ሰዎች መፍታቸውንና ኃላፊነታቸውን የሚያጠና ነው ብሎ ያስባሉ ማለት ነው። ሌላው ደግሞ civics and knowledge means and activities are designed to encourage students to participate actively in democratic ምንድነው ሲቪክስ የሚባለው? የሆነ እውቀት ወይም የሆነ አጀማመር ሊሆን ይችላል። የሆነ አክቲቪቲ ጃስት ሲቪክስን እንደ አክቲቪቲ ነው መመልከት ያለባችሁ። ዳይሊ እኛ የምንቀበለው አክቲቪቲዎች አሉ። ሲቪክስ የሚባለው የሆነ ቦታ ላይ የሚቆም ነገር አይደለም። አይደል አይደለ? የሰው ልጅ እስካለ ድረስ ግዴታውና መፍቱና ግዴታው አለው። ሶ ሲቪክስ ደግሞ መፍትና ግዴታን የሚያጠና ነገር ከሆነ የሚቀጥል ነገር ፕሮግሬሲቭ የሆነ ነገር ነውና ሲቪክስ የሚባለው ይላል ሁለተኛ ላይ ኖሌጅ ወይም የሆነ አጀማመር ወይም የሆነ አክቲቪቲ ነው። የሆነ እነዚህ ተማሪዎች አሉ ብለን እናስብና እነዚህ ተማሪዎችን በዲሞክራቲክ እንትን ላይ እንዲሳተፉ ኢንካሬጅ ያደርጋል ወይም ይደግፋል። ለምሳሌ በዲሞክራቲክ ላይፍ ላይ ለምሳሌ በዲሞክራሲያዊ ህይወታቸው ላይ አክሴፕቲንግ ኤንድ ኤክሰርሳይዚንግ ዘ ራይትስ ኤንድ ሪስፖንሲቢሊቲ አያቸው አይደል? መብታቸውና ግዴታቸውን ከማወቅ ባሻገር ከመቀበልም አንጻር ላይ የሚሰራ እንትን ነው ብሎ ዲፋይን ያደርጋል ማለት ነው። በአጭሩ ደግሞ ሲቪክስ የሚባለው ማክሲማል እና ሚኒማል ኤዱኬሽን ወይም ሲቪክ ኤዱኬሽን የሚባለው ማክሲማል እና ሚኒማል ሲቪክ ኤዱኬሽን ተብሎ በሁለት ይካፈላል ማለት ነው። ሶ ሚኒማል ሲቪክ ኤዱኬሽን የሚባለው ምንድነው የሚለው እናያለን። ሚኒማል ሲቪክ ኮንሰፕት ሲቪክ ኤዱኬሽን ኢዝ ኮንቴንት ሌት አያቸው አይደል? ሚኒማል ሲቪክ ኤዱኬሽን የሚባለው የሆነ ኮንተንት አለ። አሁን ለምሳሌ የሆነ የተሰጠ ኮንተንት አለ። በዚህ ኮንተንት ስር የሚሄድ ነው። የሆነ ኮንተንት አለ የተዘጋጀ። በዚህ ኮንተንቱ ነው የሚመራው በቃ ባጭሩ ማለት ነው። ፕራክቲስ እያደረጉ እንትን ሳይሆን የሆነ ኮንተንት አለ። በዚህ ኮንተንት ስር ነው የሚሄደው። ቲቸር ቤዝ ነው ወይም የሆነ መምህር የሚያስተምረው አይነት። ለምሳሌ ይሄንን ማሰብ ያላችሁ ለምሳሌ ከአምስተኛ ክላስ እስከ ሃይ ስኩል ድረስ እኛ የተማርነው ሲቪክስን አስቡና እየተማርን ያለነው ሲቪክስ ምን አይነት ሲቪክስ ነው? ኮንተንት ሌድ ነው። በቃ የሆነ ኮንተንት አለ የተሰጠ። በዚህ ኮንተንት ስር የሚሄድ ነው። ከዛም ባሻገር ደግሞ ምንድነው ቲቸር ቤዝ ነው ወይም አስተማሪ ብቻውን ነው የሚያስተምረው። አይቶ አይደለ? ሆል ክላስ ቲቺንግ ወይም ተማሪዎችም የሚሳተፉበት ወይም ሁሉ ክላስ የሚሳተፉበት የሆነ ሪስን ያንሱና በዚህ ሪስ ሲተወያዩበት የሚባል አይነት እንትን ነውና ኤግዛሚኔሽን ቤዝ አሴስመንት ራሱ የሚያዘው በኤግዛሚኔሽን ነው ማለት ነው። ግን ይሄ ማክሲማል ኮንሰፕቱ ደግሞ ከዚህ በጣም በተለየ ሁኔታ ነው። ይሄ ምንድነው? ኮምፕሬንስ ናውሌጅ ቫልዩስ ኤንድ ስኪልስ አያችሁ አይደለ? የሆነ እውቀትን ከማዳበር ዲሞክራሲያዊ እውቀት ሊሆን ይችላል፣ ሞራሊቲ ሊሆን ይችላል። የሆነ ከሲቪክስ ጋር የተያዙ አንድ ግለሰብ ወይም አንድ ማህበረሰብ ወይም አንድ ተማሪ ሊያዳብረው የሚያስፈልገው እውቀት ሊያዳብረው የሚያስፈልገው ወይም ማወቅ የሚገባው ቫልዩ የሆነ ማህበረሰብ አለ። ይህ ማህበረሰብ ውስጥ የተቀመጠ ቫልዩ ሊሆን ይችላል። የሆነ ስኪሎችን እነዚህ ማዳበር አለበት በሚለው ዙሪያ ነው። ሌላው ደግሞ ፕሪፔር ስቱደንትስ ቱ አክቲቭ ሪስፖንሲቢሊቲ ፓርቲሲፔሽን አያችሁ አይደል? እቺን መያዝ አለባችሁ። ፈተና ላይ ስለሚመጣ ልዩነት ነው ያዙ እና ተማሪዎችን ምንድነው
ያዘጋጃል። ምክንያቱም ምንድነው የሆነ አክቲቭ ሪስፖንሲቢሊቲያቸውን ወይም ኃላፊነታቸውን እንዲቀበሉና በኃላፊነት ዙሪያ ላይ ፓርቲሲፔት እንዲያደርጉ ተማሪዎችን ምንድነው ያነሳሳል ወይም ያዘጋጃል ማለት ነው። ኢት ኤክስቴንድስ ቱ ለርኒንግ ቢዮንድ ዘ ካሪኩለም ኤንድ ክላስሩም አይደል? ያኛው ሆል ክላስ ቲቺንግ ወይም ቲቸር በዚህ ነው። ይሄ ግን የኛ ደግሞ የሚሰራው እንዴት ነው? በካሪኩለም ነው የሚሄደው ወይም ክላስሩም ወይም በክላስ እንትን ላይ የተመሰረተ ነው ማለት ነው። ሃይሊ ዲፔንደንት ኦን ኢንተራክቲቭ ቲቺንግ አይደል? ኢንተራክቲቭ ቲቺንግ የሚባለው የሆነ ክርክር የሚያነሱበት አይደል? ኢንተራክቲቭ ቲቺንግ ለምሳሌ አሁን ሲቪክስ ላይ መምህራችሁ መጀመሪያ ቀን በገባ የሆነ ጊዜ የሆነ ክርክር ታያላችሁ። የሆነ መሀል አካባቢ የሆነ ሪስ ይሰጣችሁና በዚህ ሪስ ለምሳሌ እታች ላይ አከራካሪ የሆኑ እንትኖች አሉ አነሳላችኋለሁና ለምሳሌ ዩቲሊታሪያኒዝም ወይም ዲዮንቶሎጂካል ቲዮሪ ወይም ዩቲሊታሪያኒዝም ልዩነታቸው ምንድን ነው? አንድ ሰው በዚህ ዙሪያ ላይ ምናምን ብሎ የሆነ ክርክር በክላስ ላይ ሲነሱ ታያላችሁ እና እንደዚህ አይነት ነው የኛ ነው ማለት ነው። ሌላው ደግሞ ዲፊኒሽን እንደ ኔቸር ኦፍ ኢቲክስ እንደ ሞራሊቲ አሁን ኢቲክስ የሚባለው ራሱ ምን ማለት ነው እና ሞራሊቲ ደግሞ ማለት ምን ማለት ነው የሚለውን አሁን እናያለን ማለት ነው። ከዚህ በፊት ያው ሞራሊቲ እና ኢቲክስ የሚባሉ ነገራቶች የሆነ አንድ የሚመስሉ እንትን ይላሉ እና ግን በተለያዩ ጊዜያቶች በአንድ ላይ ሊወሰዱ ይችላሉ፣ ግን የሆነ የሚለያቸው ነገራቶች አሉ ማለት ነው። ኢቲክስ ኢዝ ዩዝድ ቱ ኢንተርቼንጀብል ዊዝ ሞራል ፕራይሲስ ዩዜጅ ኦፍ ለምሳሌ ኢቲክሱ ከሞራሊቲ ጋር የሆነ በአንድ ላይ ወይም ኢንተርቼንጀብል የሆነ ሁለቱ በአንድ ቦታ ላይ ወይም በአንድ ጊዜ ሊጠቀሙ አንዱ ሊተካው ይችላል ማለት ነው። ለምሳሌ ተርምስ ሞራልስ ኤንድ ሞራል ኮንዳክት ኢትሰልፍ ሞራል ነው ወይም ሞራል የሚባለው ነገር የሆነ የራሱ የሆነ ኮንዳክት አለው። ኮንዳክት የሚባለው አመል ወይም ቢሄቨር ማለት ነው። እነዚህ ቢሄቨሮችን ያጠናል። ቢሄቨሮችን ያጠናል ሳይሆን ፕራክቲስ እንዲያደርጉ ያደርጋል ማለት ነው። ሌላው ኤቲክስ ኤንድ ኤቲካል የሚባለው ደግሞ ምንድነው? እነዚህ ሞራል ኮንዳክቶችን የሚያጠና ነው። ሞራሊቲ የሚባለው የሰው ልጆች ቢሄቨራቸው ምን መምሰል አለበት፣ ደግሞ ምን እየመሰለ ነው፣ የሆነ ፕራክቲካል ነው። ኢቲክስ የሚባለው ደግሞ ምንድነው? ይህንን የነዚህ የሰው ልጆችን ቢሄቨራቸው ምን ይመስላል የሚለው የሚያጠና ነው። ከላይ ቆሞ ማለት ነው። ልዩነት መያዝ አለበት። ሞራሊቲ ሪሌት ቱ ፓራክሲስ። ፓራክሲስ የሚባለው ላይክ ፕራክቲስ ማለት ነው። ወይም በፕራክቲስ ወይም የሆነ ቲዮሪቲካል አይደለም። ኢቲክስ የሚባለው ደግሞ ቲዮሪ ነው። ቲዮሪ ቤዝ ሲባል የሆነ ማህበረሰብ አለ ብለን ወይም የሆነ ሰው አለ ብለን እናስብና ለምሳሌ ስርቆት የሚባለው ነገር እንደዚህ አድርጎ ከዚህ እንደዚህ ሲያደርግ ሞራሊ ትክክል አይደለም ብሎ ያስቀምጣል። ኢቲክሱ ማለት ነው። ግን ሞራሊቲው እንዴት ነው? አንድ ሰው ምን አይነት ቢሄቨር ማዳበር አለበት፣ አንድ ሰው ምን አይነት እንትን መሆን አለበት፣ ደግሞ የሶሳይቲ ኮንዳክቱ ምን ይመስላል ምናምን የሚለው ጃስት ላይክ ምንድነው በፕራክቲስ ጋር የተያያዘ ነገር ነው ማለት ነው። ኢቲክስ የሚባለው ራሱ ምን ማለት ነው? አሁን በኢቲክሱ እንገባለን እና ኢቲክስ የሚባለው ምን ማለት ነው ስንል ኢቲክስ የሚባለው ብራንች ኦፍ ፊሎሶፊ እንደምታውቁት ኢቲክስ የሚባሉት በሎጂክ ላይ መጨረሻ አካባቢ የተለያዩ ሜታ ኢቲክስ የሚባሉት ኢቲክስ በስንት ይካፈል ኖርማቲቭ እና ኖርማቲቭ ምናምን የሚባሉትን ምናምን አይታችኋል እና ይሄ ኢቲክሱ የፊሎሶፊ ሳብ ብራንች ነው ወይም በፊሎሶፊ ብራንቾች ውስጥ የሚመደብ ነው። እና እንዴት ነው ኢቲክስ ፍሎስ ሚኒንግ ኤንድ ራንኪንግ ዲፈረንት ኢቲካል ቫልዩስ። ለምሳሌ ምንድነው ሆኔስት አውቶኖሚ፣ የተለያዩ የሆነ ኢቲካል የሆኑ ቋንቋዎች አሉ፣ የተለያዩ የሆነ ኢቲካል የሆነ የሚቀመጡ የሆነ ትርጉሞች አሉ። ለእነዚህ ምንድነው ሚኒንጋቸውን ይሰጣል። ለምሳሌ ሆኔስት የሚባለው ምን ማለት ነው የሚለው፣ አውቶኖሚ የሚባለው ደግሞ ምን ማለት ነው የሚለው አይቹ ላይ እነዚህን የሆነ ሚኒንጋቸው ከመስጠትም ባሻገር ራሳቸውን ራንክ ያደርጋል ማለት በራንኪንግ ያስቀምጣቸዋል ማለት ነው። ሌላ ደግሞ ኢስታብሊሽ ስታንዳርድስ ኖርምስ ኤንድ ኮድስ ቱ ቢ ፎሎድ ባይ ሁማን፣ የሰው ልጅ መከተል ያለባቸው ወይም የሰው ልጅ መምሰል ያለባቸው የሆነ ኮንዳክቶች አሉና እነዚህ ኖርሞችን የሰው ልጅ ስታንዳርዳቸው አለው። ፕሪንሲፕል የራሳቸው የሆነ ሶሳይቲ የራሱ የሆነ ስታንዳርድ አለው፣ ኖርም አለው፣ የሆነ ቫልዩ የሚሰጡበት የራሳቸው ኖርም አለው፣ ኮድ አለው። ኮድ ሲባል የሆነ ከለው ጋር የሚገናኝ ነገር ነውና እነዚህ የሰው ልጅ መከተል ያለባቸው ብሎ የሚታሰቡትን ነገራቶችን ኢቲክሱ ኢስታብሊሽ ያደርጋል ማለት ነው። ሌላው ደግሞ ሴት ኦፍ ኖርማቲቭ ሩልስ ኦፍ ኮንዳክት አሁን ኖርማቲቭ እና ኖርማቲቭ ሩል የሚባሉት አሉና ኖርማቲቭ ሲባል ምንድነው የሆነ ጀስት ምንድነው የሆነ ዲፊኒሽን ነገር የሆነ መምሰል አለበት ዲስክራይብ ያደርጋል። ግን ኖርማቲቭ ሲባል ከኢስታብሊሽ ከማድረግ ጋር የሚያያዝ ነገር ነው። ኢስታብሊሽ ያደርጋል የሆነ ስታንዳርዶችን ናቸው። ኖርማቲቭ ነው፣ ለዛ ነው ኖርማቲቭ የተባለው ማለት ነው። የሚባለው ነገር ማይሼር ኮመን ማለት ነው። ከነዚህ አሁን ለምሳሌ ከላው ከሪሊጂየስ ቢሊፎች ጋር ለምሳሌ ከሃይማኖት እምነቶች ጋር የሆነ ታዋቂ ኦፒኒዮኖች ጋር ፕሮፌሽናል ኮዶች አሉ ፕሮፌሽናሎች ከነዚህ ጋር የሆነ ኮማን የሆነ ግራውንድ ሊኖረው ይችላል። ኢቲክስ የሚባሉ ማለት የሆነ ኮማን የሆነ ሼር የሚያደርጉ ኮማን የሆነ ግራውንድ ሊኖረው ይችላል። ለምሳሌ ኢቲክስ የሚባሉ ምንድነው የሆነ የማይገባ ባህሪያቶችን የሰው ልጅ መቅረፍ አለበት። ወይም ለምሳሌ እንበልና እነዚህ ሶስቱም አራቱም ለውም ሪሊጂየስ ቢሊፍም ፖፑላር ኦፒኒየን ፕሮፌሽናል ኮዱም ኢቲክሱም ራሱ ሊስማሙበት የሚችሉ ለምሳሌ መስረቅ፣ ለምሳሌ እንደ ኢቲካል ብንወስድ ሮንግ ነው አይደለ? መስረቅ እንደ ሪሊጂየስ ኦፒኒየን ደግሞ ወይም እንደ ሪሊጂየስ ቢሊፍ ደግሞ መስረቅ ኃጢአት ነው አይደለ? ማንም ሰው ዝም ብሎ አይሰርቅም ማለት በእንትን ላይ ደግሞ ፕሮፌሽናል ኮድ ላይም ደግሞ የሚያስቀጣ ነው። ከነዚህ ጋር እንደዚህ አይነት የሆነ ኮማንድ ግራውንድ ሊኖሩ ይችላል። ነገር ግን broader than all these offers set tools and values against which appropriates can be ከነዚህ ጋር የሆነ ኮማን የሆነ ግራውንድ ሊኖረው ይችላል። ነገር ግን ከነዚህም ባሻገር የሆነ
የሆነ ሀሳብን ብሮድሊ ሊገልጸው ይችላል። ብሮድ ከነዚህ በቃ የሆነ ሰፋ ይላል ከነዚህ ማለት ነው። ከሪሊጂዮስ የሆነ ከለዎች ጋር ከተለያዩ እንትኖች ሰፋ ብሮደር የሆነና በራሱ ደግሞ ቫልዩና ጃጅመንትን እንትን ቱሎችን የሚያስተካክል ብሎ ይታመናል ማለት ነው። ኢቲካል ኮሽንስ አር ኖት ኮንሰርን ዊዝ ዋት ዋን ውድ ዱ። አሁን ምንድነው ኢሴንሻሊ ሳይኮሎጂካል ኮንሰርን ባት ዋን አውት ቱ ምንድነው ኢቲካል ኮሽኖች ወይም ኢቲካል ኮሽን ተብሎ የሚጠሩት አንድ ሰው በሳይኮሎጂካሊ ለምሳሌ በሳይኮሎጂካሊ እኛን አነሳስቶን ምን ማድረግ አለብን በእናታችሁ ብለን እኛ ሳይኮሎጂካሊ የሆነ ተነሳስተን የምናደርገው ነገር አለ። እንደዚህ አይነት ነገር አይደለም ኢቲካል ኮሽን የሚባለው። ኢቲካል ኮሽን የሚባለው አንድ ሰው ምን ማድረግ አለበት ነው ዋና ሀሳቡ። አንድ ሰው ምን ማድረግ አለበት ዋት አውት ቱ ዱ። አንድ ግለሰብ ሊሆን ይችላል፣ አንድ ማህበረሰብ፣ አንድ የሆነ እንትን ምን ማድረግ አለበት በሚለው እንጂ በሳይኮሎጂካሊ ለምሳሌ የሰው ልጅ የሆነ ሳይኮሎጂካል ተነሳስቶ የሚመልሳቸው እንትኖች አሉ። የሆነ ሳይኮሎጂካል ስባ የሆነ በውስጣችን ተነሳስተኝ በውስጣችን እንደዛ አይደለም። ኢቲካል የሚባለው የሆነ ሶሳይቲ የተስማማው የሆነ እንትን አለ። ይሄንን የሰው ልጅ ምን ማድረግ አለበት በዚህ ስራ አንጻር ማለት ነው። እንደዚህ ነው ማለት ሶ ስፔሲፊክ ሴት ኦፍ ፕሪንሲፕልስ ቫልዩስ ኤንድ ጋይድላይንስ ፎር አ ፓርቲኩላር ግሩፕ ኦርጋናይዜሽን አይደል አይደለም። የሆነ ኦርጋናይዜሽን ወይ ለሆነ ተቋማት የሆነ የፕሪንሲፕሎች የቫልዩዎችና የጋይድላይኖች ስብስብ ሆኖ ሊያገለግል ይችላል ማለት ነው። የሆነ መሪ እነሱ የሆነ ኦርጋናይዜሽን የሆነ ተቋማት የሚመራበት ደግሞ የራሱ የሆነ ፕሪንሲፕል የሚያወጣበት እና የራሱ የሆነ አመለካከት ቫልዩ አለበት። የነዚህ ሁሉ ስብስብ ሆኖ ሊያገለግል ይችላል። is usually associated with certain conduct with an appropriation ምንድነው የሆነ ኮንዳክት የሆነ ባህሪያቶች አሉ ከነዚህ ጋር ሊገናኝ ይችላል ማለት ነው። ክሪቲካል ኤግዛሚኔሽን ኤንድ ኢቫሉዌሽን ዋት ኢዝ ጉድ ኢቪል ራይት ሮንግ ነው ማለት አይደለ። ኤቲክስ የሚባለው የሆነ ክሪቲካሊ ኤግዛሚን ያደርጋል። እንዴት ካላችሁ የሆነ ነገር ጉድ የሚሆንበት መንገድ፣ የሆነ ነገር ኢቪል ወይም ወንጀል የሚሆንበት ራይት ወይም የሆነ ነገር ትክክል ነው ሮንግ ነው መጥፎ ነው ምናምን ብለን እኛ የሰው ልጆችን ባህሪያቶችን እኛ ክሪቲካሊ ኤግዛሚን የምናደርግበትና ኢቫሉዌት የምናደርግበት ምንድነው መሳሪያ እንደ መሳሪያ ያገለግላል ማለት ነው። ሌላው ደግሞ ጃጅመንትስ እነዚህ ጃጅመንቶች አበሳች ዲሲዥንስ አር ጀነራሊ ኤክስፕሬስድ ዊዝ ወርድ ላይ ለምሳሌ ኢቲካሊ የሚደረጉ ጃጅመንቶች ማለት ነው። በኤቲክስ ዙሪያ ወይም በኢቲካል ዙሪያ የሚቀመጡ ጃጅመንቶች ወይም ውሳኔዎች ምንድነው በቃ አንድ አክሽን ወይ ራይት ነው ወይ ሮንግ ነው በቃ ጃጅመንታቸው ማለት ነው። ወይም ሹድ ነው ወይ አውት ነው ማለት አንድ ሰው ማድረግ አለበት ወይም አንድ ሰው ማድረግ ያለበት ነገር ብለን አይደለ እዛ ላይ ደግሞ የአንድ ሰው ኦብሊጌሽን ወይም ዲዩቲ እነዚህን ያካተተ ነው እነዚህ ዲሲዥን ናቸው ማለት ነው። ኢቲክስ ኢዝ ዲቫይድድ ኢንቱ ቱ ፒልስ ኖርማቲቭ ኢቲክስ እና ናን ኖርማቲቭ ኢቲክስ። አሁን ኢቲክስ የሚባለው ኖርማቲቭ እና ናን ኖርማቲቭ ኢቲክስ ተብሎ ይጠራል ማለት ነው። ይሄ ኖርማቲቭ እና ናን ኖርማቲቭ ኢቲክስ ተብሎ በኢቲክስ ዙሪያ ላይ የሚከፈል ነገር አለና በዚህ በሞጁላቸው አላስቀምጠም። ግን ኖርማቲቭ ኢቲክስ የሚባለውን በዚህ ቻፕተር 2 እና ቻፕተር 3 አካባቢ ያሉት ከኖርማቲቭ ኢቲክስ ብራንቾች የኖርማቲቭ ኢቲክሶችን ነው የምትማሩት ማለት ነው። ግን ኖርማቲቭ ኢቲክስ እና ናን ኖርማቲቭ ኢቲክስ የሚባለውን ነገር ማወቅ አለባችሁና ኖርማቲቭ ኢቲክስ የሚባለው ምንድነው ዋት ፒፕል ሹድ ዱ። ለምሳሌ አንድ ወይም አንድ ማህበረሰብ አንድ ግለሰብ ወይም ህዝብ ምን ማድረግ አለበት አያችሁ ምን ማድረግ አለበት ምንድነው የሆነ በቃ ፕራክቲስ ጋር የተያዘ ነገር ነው። አያችሁ የሰው ልጅ ምን ማድረግ አለበት ግዴታ ነው። ለምሳሌ መዋሸት ጥሩ ነው ጥሩ አይደለም። ለምሳሌ መዋሸት የሚባለው ነገር ሁልጊዜም የሆነ ሁልጊዜ ሲባል መዋሸት አለ። በዚህ ኖርማቲቭ ስሪ ላይ አከራካሪ ብዬ መጀመሪያ ከጀመርኩላችሁ ማለት ነው። ውሸት የሚባለው ነገር ወይም መዋሸት የሚባለው ሁሌም ትክክል አክሽን አይደለም። ለምሳሌ ሞራሊ ሮንግ አክሽን ነው። አሁን እንደዚህ ከምናስብ ከሆነ ለምሳሌ አንዳንድ ሰዎች አሉ ዋሽተው የሚያስታርቁ ዋሽተው የሆነ ነገር የሚያደርጉ መንግስትም ራሱ ከኛ የሆነ ለፒፕሎች ወይም ለማህበረሰቡ ጥሩ ነገር ካሰበ ጥሩ ነገር እንዲደረግለት ካሰበ የሆነ ነገርን ዋሽቶ ሰውን አሳምኖ ለሰው ልጅ ጥሩ ነገር ለህዝቡ ጥሩ ነገር የሚያመጣ ነገር ካለ እንደዚህ ሊደረግ ይችላል። አያችሁ አይደለ? እና ምንድነው በዚህ ኖርማቲቭ ኢቲክስ ለምሳሌ መዋሸት ሁልጊዜም ባድ አክሽን ነው ሮንግ ነው የሚለው አይነት ጥያቄዎች የሚቀመጡት በዚህ ስር ነው። ለምሳሌ አንድ አክሽን ራይት የሚባለው መቼ ነው የሚባለው? በኖርማቲቭ አክሽን ላይ ኖርማቲቭ ኤቲክስ ስር ነው የሚቀመጠው። ለምሳሌ የተለያዩ ቲዮሪዎች አሉ። ለምሳሌ ዩቲሊታሪያኒዝም ይባላል። አንድ አክሽን ጥሩ ነው የሚባለው ወይም አንድ አክሽን ራይት ነው የሚባለው በብዛት ማለት ነው። በብዛት ላለው ህዝብ ብዛት ያለውን ሃፒኔስን ሲያመጣ ለብዛት ያለው ህዝብ ማለት ነው። ለምሳሌ ለኢትዮጵያ ህዝብ እንዳጠቃላይ የሆነ አክሽን እንበልና የሆነ ለምሳሌ ኢትዮጵያ ህዳሴ ግድብ ለኢትዮጵያ ህዝብ ሁሉም ማለት በማብራት በማመንጨት ለኢትዮጵያ ህዝብ ደግሞ የተለያዩ ገቢዎችን በማምጣት እንደ ጥሩ ነው የሚታስበው አይደለ? እንደዚህ የሆነ ለሰው ልጆች ጥሩ ነገርን የሚያመጣ ከሆነ ለምሳሌ እኛ ኖርማሊ ትክክል ለምሳሌ በዚህ በዩቲሊታሪያኒዝም ስር ማለት ነው አንድ ሰው እየሰረቀ እንበልና ይሄ ስርቆቱ 10 ሰዎችን ሳትስፋይ የሚያደርግ ከሆነ አሁን ለምሳሌ ሰርቆ አምጥቶ 10 ሰዎችን ከአንድ ሰው ሰርቆ 10 ቤተሰቦችን የሚመግብ ከሆነ አንድ ልጅ በዩቲሊታሪያኒዝም ሀሳብ ይሄ ልጅ ትክክል ነው ማለት ነው። አይደል? አንድ አክሽን ራይት የሚባለው የሆነ ትልቅ የሆነ ሃፒኔስን ለብዙ ህዝቦች የሚያመጣ ከሆነ እንደዚህ ነው የሚባለው። ሌላው ደግሞ ዲዮንቶሎጂካል የሚባሉትም በዚህ ኖርማቲቭ ኢቲክስ ስር የሚቀመጥ ነውና ዲዮንቶሎጂካል ቲዮሪ ላይ ምንድነው አንድ አክሽን ራይት የሚባለው ወይም አንድ አክሽን ትክክል ነው የሚባለው የሆነ ከላይ የታዘዘ ወይም ዲዩቲ ሲኖር ነው። የሆነ ሩል ስላለ ለምሳሌ
ይህንን ለማሰብ ምንድነው ኢንቴንሽን የሚባል ነገር አለና የሆነ የሚያነሳሳል። ለምሳሌ እግዚአብሔር የሰው ልጆችን ምንድነው አትስረቅ፣ አታመንዝር የሚባሉ ለክርስቲያኖች የተቀመጡ 10ቱ ትእዛዝ የሚባሉት አለ አይደለ? እንደነዚህ ትእዛዞች አሉ። አሁን ይሄን ትእዛዝ የማይፈጽም ካለ ከአምላክ ጋር ይጻረናል አይደለ? ሶ የግድ ይሄንን ትእዛዝ ይፈጽማል ማለት። ሶ እነዚህ ዲዮንቶሎጂካል ናቸው ማለት ነው። ሌላ ደግሞ ቪርቹ ኢቲክስ የሚባል አለ። በዚህ ስር በኖርማቲቭ ኢቲክስ ስር የሚቀመጥ ቪርቹ ኢቲክስ የሚባሉ ደግሞ ምንድነው የሰው ልጅ በአጠቃላይ ጉድ ካራክተር ማዳበር አለበት። በቃ የሰው ልጆች ጉድ ካራክተርን ማዳበር አለበት የሚለው ላይ የሚይዝ ነው። ይሄ ሁሉ ምንድነው ስለ ኖርማቲቭ ኢቲክስ ነው። በጣም ያዘብ አለባችሁ። ሌላኛው ደግሞ ናን ኖርማቲቭ ኢቲክስ የሚባለው ነው። ሌላኛው ደግሞ ናን ኖርማቲቭ ኢቲክስ የሚባለው ደግሞ እንዴት ነው? ናን ኖርማቲቭ ኢቲክስ የሚባለው ምንድናቸው? ከኖርማቲቭ ኢቲክስ በጣም የተለየ ነው። እንዴት ነው ካላችሁኝ፣ ለምሳሌ ኖርማቲቭ ኢቲክስ የሰው ልጅ ምን ማድረግ አለበት በሚለው ዙሪያ ነው አይደለም ያወራው። ይሄ ግን ናን ኖርማቲቭ ኢቲክስ ምን ይላል? የሰው ልጅ ምን ማድረግ አለበት በሚለው ሳይሆን የሆነ ሞራሊቲ አክሽኖች አሉ። እነሱን ዲስክራይብ ብቻ ያደርጋል። ጃጅመንት ውስጥ አይገባም። የሰው ልጅ ምን ማድረግ አለበት፣ የሰው ልጅ እንዴት ቢሄቭ ማድረግ አለበት ምናምን የሚባሉ ላይ አይገባም ማለት ነው። ለምሳሌ ኖርማቲቭ ኢቲክስ ላይ ዋት ሹድ ዊ ዱ ማለት ዋት ሹድ ለምሳሌ የሰው ልጅ ምን ማድረግ አለበት፣ ምንድነው ማድረግ አለበት እንደገለጸ የሚባለው የሚያጠና ነው አይደለ? ግን ወደ ናን ኖርማቲቭ ጋር ስንመጣ ምንም እዚህ ጋር ጃጅመንት ውስጥ ግዴታ ውስጥ ምናምን አይገባም፣ ግን ዲስክራይብ ያደርጋል። ለምሳሌ እንበልና ኢትዮጵያን ኮንቴክስት ወይም ኢትዮጵያን ካልቸር ሪስፔክቲንግ ዘ ኤልደርስ ኢዝ ስትሮንግ ሞራል ቫልዩ ብሎ አንድ ሰው በዚህ ስር ሊቀመጥ ይችላል። ለምሳሌ ምንድነው የሚለው ይሄ እንደ ኢትዮጵያዊ ወይም እንደ ኢትዮጵያ ባህል ከሆነ እንደ ኢትዮጵያ ባህል እነዚህ አረጋውያንን ማክበር ትልቅ ሞራል ቫልዩ ያለ ነገር ነው። አይችል ዲስክራይብ ብቻ ያደርጋል። ግን ለምሳሌ የሰው ልጅ አረጋዊዎችን ማክበር አለባቸው፣ ትላልቆችን ማክበር አለባቸው የሚል ከሆነ ኖርማቲቭ ኢቲክስ ጋር ነው የሚሄደው። ግን እንደ ኢትዮጵያ ኮንቴክስት ምንድነው ኤልደሮችን ማክበር የሆነ የተለያየ ሞራል ቫልዩ የሚኖር ነገር ስትሮንግ ሞራል ቫልዩ ያለው ነገር ነው። አይቹ ዲስክራይብ ብቻ ያደርጋል፣ ጃጅመንት ውስጥ አይገባም ማለት ነው። እንደዛ ነው እና ኖርማቲቭ ኢቲክስ የሚባለው ላይክ ዲስክራይብ ያደርጋል። ለምሳሌ እነዚህ ዲስክሪፕቲቭ ኢቲክስ የሚባለው ሊታዩ ይችላሉ። ዲስክሪፕቲቭ ኢቲክስ የሚባለው ላይክ ጃጅመንት ውስጥ አይገባም። ለምሳሌ ምንድነው እኛ አንድ አክሽን ለምሳሌ እንደ ኤግዛምፕል ልውሰዱና አንድ አክሽን እናንተ ራይት ነው የምትሉት ያንን አክሽን በማየት ነው ወይስ ማለት ለእናንተ ራይት መስሎ ስለታየ ነው ወይስ ኦብጀክቲቪቱ ወይም ሳብጀክቲቪቱ ስላለ ነው? አያችሁት? እንደዚህ አይነት ጥያቄ ለምሳሌ ሜታኤቲክስ ሊሆን ይችላል። ሜታኤቲክስ የሚባለው ደግሞ የሆነ ኢቲካል ወርዶችን ዲፋይን ያደርጋል። ለምሳሌ ጉድ ሊሆን ይችላል፣ ባድ ሊሆን ይችላል፣ ራይት ሮንግ የሚባሉትን ዲፋይን ያደርጋል እንጂ ጃጅመንት ውስጥ አይገባም ማለት ነው። እነዚህ መያዝ አለበት። ሌላው ደግሞ ሞራሊቲ የሚባለው ሞራሊቲ የሚባለው ደግሞ ምንድን ነው የሚለውን አሁን እናያለን። ሶ ሞራሊቲ የሚባለው በዲክሽነሪያዊ ዲፊኒሽን ከላቲን ወርድ የመጣ ነው እና ሞራሊቲ የሚባለው ምንድነው? ሞራሊታስ ከሚባል ወርድ ነው የመጣው። ሞራሊቲ የሚባለው ከሞራሊታስ ከሚባል ወርድ ሞራሊታስ የሚባለው ማነር ወይም ማነር የሚባለው ሲቹዌሽን ነው። የሆነ ማነር የሚባለው ታውቃላችሁ። ማነር ደግሞ ካራክተር የሆነ ባህሪ ሊሆን ይችላል፣ ፕሮፐር ቢሄቨር ሊሆን ይችላል። አይቼት ሞራሊቲ እነዚህ ይገጣማ። ሶ ሞራሊቲ የሚባለው ደግሞ ኢትስ ዲግሪ ቱ ዊች አክሽን ኮንፎርምስ ቱ ስታንዳርድ ኦፍ ኖርምስ ኦፍ ሁማን ኮንዳክት። አይቼት ሞራሊቲ የሚባለው ምንድነው? የሆነች አክሽን የሆነ አንድ አክሽን አለ እንበልና ይሄ አክሽን የሆነ ዲግሪ አለው። ይሄ የሰው ልጆች የተቀመጠበት የሰው ልጆች የራሳቸውን የሚያስቀምጡበት የራሳቸውን ስታንዳርድ አለ። ይሄንን ስታንዳርድ ጋር የሚገናኝበት የሆነ ዲግሪ አለው። ሶ ይሄ ሞራሊቲ የሚባለው ነገር ይሄንን የሰው ባህሪ ከስታንዳርዱ ጋር የሚገናኝበት ዲግሪውን ያጠናል ማለት ነው። ሌላ ደግሞ ኮድ ኦፍ ኮንዳክት ዋን ፎሎስ አክሰፕትስ ኢን ሶሳይቲ ዊች ሰብ ግሩፕ ሶሳይቲ ምንድነው? ሶሳይቲ በአንድ ሶሳይቲ ወይም በአንድ ግሩፕ ውስጥ የሆነ የተቀበለ ወይም አንድ ሶሳይቲ አክሰፕት ያደረገው የሆነ ሩል ስታንዳርድ አለ። ሶ ሞራሊቲ የሚባለው ደግሞ እነዚህን ኮድ ያደረገ ወይም እነዚህን የሚያጠና ነው ማለት። ሶ ሞር ጀነራል ተርም ካራክተር ኦፍ ኢንዲቪጁዋል እንደ ኮሚኒቲ አሁን በጀነራል ተርም የምንወስድ ከሆነ ሞራሊቲ የሚባለው ላይክ የሆነ የአንድ ሰው ካራክተር ሊሆን ይችላል ወይም የኮሚኒቲ ካራክተር እንደዛ ብለን ልንወስደው እንችላለን ማለት ነው። So it becomes ambiguous when it defined by different ethnic groups and especially multicultural society. ለምሳሌ multicultural society ወይም ብዙ ባህልና ብዙ እንትን ያለ multicultural የተባሉ ለምሳሌ እንደ ኢትዮጵያ ያሉ ሀገራቶች አሉ። በእነዚህ ሀገራቶች ላይ ይሄ ሞራሊቲ የሚባለው ዲፋይን ሲደረግ ambiguous ይሆናል። የሆነ የተምታታ ነገር ነው የሚሆነው። ambiguous ሲባል የሆነ የተምታታ የሆነ ትክክለኛው ዲፊኒሽን ላይሰጥ ይችላል። ምክንያቱም ብዙ ማህበረሰብ ብዙ የሆነ አመለካከት አለው። ከሞራሊቲ ዘርፍ ደግሞ ስንነሳ የተለያዩ በሞራሊቲ ዘርፍ የሰው ልጅ የራሱ የሆነ ያካበተው እውቀት ሊሆን ይችላልና የየራሳቸውን አመለካከት ስላላቸው የሆነ ማልቲካልቸራል የሆኑ ሀገራቶች ላይ ይሄ አምቢጊየስ ሊሆን ይችላል ማለት ነው። ሞራሊቲ የሚባለው as very at least the different the effort to guide one's conduct by reason to do what there are the best reasons for doing while giving equal weight to the interest of each individual to will affect by one's conduct. ባጭሩ ወይም ሞራሊቲ የሚባለው ማለት ነው አንድ ግለሰብ አለ ብለን እናስብና ይሄ ግለሰብ ለምሳሌ አክሽን ቴክ ያደርጋል። ይሄ አክሽን ቴክ የሚያደርግበት ጊዜ ይሄ አክሽን ሌሎችን ሊጎዳ ይችላል። የሌሎችን ፍላጎታቸውን የሌሎችን ለምሳሌ
ስርቆት ሊሆን ይችላል። ለምሳሌ ስርቆት የሚባለው ነገር ሌሎቹን ሊጎዳ ይችላል አይደለ? እነዚህን አይነቶችን ከሌሎች አንጻር ጋር አስቀምጠን የምናይበት መንገድ ነው። ሶ ኢት ኢዝ ኦል አባውት ቻፕተር 1 ፓርት 1 ኤ። እስከዚህ ድረስ ከመጣችሁ ይሄ ለቻፕተር 1 እንደ ፓርት 1 ይበቃናል ማለት ነው። በቀጣይ ደግሞ ቻፕተር 1 ፓርት 2 ኢቲክስና ላው የሚያገናኛችሁ ነገር ምንድነው የሚለውን እናያለን ማለት ነው። እስከዚህ ድረስ ከተከታተላችሁ አይቀር ይሄንን ቤት ሰብስክራይብ አድርጉ፣ ወይም ደግሞ ስትወጡ ወይም ቪዲዮ ላይክ አድርጉ ማለት ነው። አልጎሪዝሙ ለሌሎች ተማሪዎች እንዲያደርስ። ይሄንን ሞጁል የምትፈልጉ ከሆነ በቴሌግራም ላይ ትሄዱና ማጀስቲ ብላችሁ ሰርች አድርጉ። ምንም አት የሚባለው ነገር ሳይኖር ማጀስቲ ብላችሁ ሰርች አድርጉ። የሚመጣው ቻናል ላይ ይሄንን እንትን ታገኛላችሁ። ጥያቄዎችም ከሆነ በኮሜንት ሴክሽን ላይ ልታስቀምጡ ትችላላችሁ። ለሁላችሁ የሚያስፈልጋቸውን መልስ አስቀምጥላችኋለሁ ማለት ነው። እስከዚህ ድረስ የቆየሁት እኔ ነኝ። በቀጣይ ቪዲዮ እስክንገናኝ ባይ ባይ ኤቭሪባዲ።